ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? አለን። ዛሬ ደግሞ ለቀቅ ባልና ወጣ ወጣ ባሉ ስራዎች ተመልሰን መተናል። እንደምትመለከቱት አዳዲስ ስራዎችን ይዘን እየመጣንላችሁ ነው። ስራችንን ላይክ በማድረግ እንዲጀምሩ ከወዲሁ እናስታውቃለን። እንደምትመለከቱት 1 ሜትር ከ50 አልጋ በጨርቅ የተሰራ አልጋ እንዲሁም ደግሞ ሌላም 2 ሜትር ከ50 አልጋ አለን። በሁለት ኮሞዲኖ ለየት ባሉ ዲዛይኖች የተሰሩ ስራዎች ናቸው። እንደምትመለከቱት አዳዲስ ስራዎችን ወደ እናንተ ይዘን እየቀረብን ነው። በጥራት የተሰሩ ስራዎችን እኛ ጋር ያገኛሉ እንላለን። ከአልጋዎቹ ሲጀምርላችሁ እዚህ ጋር ሜትር ከ50 አልጋ ከአንድ ኮሞዲኖ ጋር ሰርተናል። እንደምትመለከቱት ይሄ ችፑሉ ጥንካሬው ያው አስተማማኝ የሆነ ጥንካሬ ያለው ስራ ነው። እንደምትመለከቱት ስራችን ጥርት ያለ ስራና የተዋቡ ስራዎችን ይዘንላችሁ መምጣት የያዝነው። እንደምትመለከቱት ይሄ አልጋ የጨርቅ አልጋ ሲሆን ሜትር ከ50 አልጋ ነው። ከአንድ ኮሞዲኖ ጋር ነው የሰራነው። እዚች ጋር የራስጌ መብራት ያላት ናት። ያው አጋጣሚ ከቪዲዮ በፊት አልገጠምናትም ነገር ስላልተመቻቹ እቃዎቹ ጠፍተው ነው እና 2 መሳቢያ ያላት ኮሞዲኖ አለች። ያው ለቀረጻ ቦታው ስላልተመቸን ትንሽ ጠጋ ጠጋ ብሎ ነው የቀረጽነው። እዚህ ጋር የምትመለከቱት በጨርቅ የተሰሩ የማር ቅርጽ ያላቸው እንትን ናቸው። የማር እንጀራ ማር ቅርጽ ያላቸው ናቸው። እንደምትመለከቱት ቅርጹን በጠበቀ መልኩ እንደዚህ ውበቱ በሚያምር መልኩ ወርቃማ ተጠቅመን እዚህ ጋር እንዲህ አሳምረን ሰርተነዋል። ሲቀጥል አንድ ኮሞዲኖ አለች። እዚች ጋር አንድ ኮሞዲኖ አለች። ያው በ4 አድርገን ዲዛይኗ ወርቃማ እዚች ጋር ቀብተናታል። በጣም በምታምር መልኩ ነው የሰራናት እና ይሄ የምትመለከቱት ጨርቅ የመጅሊስ ጨርቅ ሲሆን በጣም ወፍራምና ከስከዛሬው ስፖንጅ ከምንጠቀማቸው ስፖንጆች ወጣ ያለ ባለ 6 ስፖንጅ የተጠቀምንበት ወጣ ያለ ስራና እንዲሁም በጣም ምቹ የሆነ ጨርቅ ነው። የምትመለከቱት ጨርቅ ለየት ያለ ስራ ነው። በጣም ምቾት ያለው ጨርቅ ነው። እዚህ ጋር ወደ ግርጌው ስመጣላችሁም ደግሞ ግርጌው እንደምትመለከቱት ያው ዲዛይኑን በአንድ አይነት ዲዛይን አድርገን የሰራነው። ይሄ የምትመለከቱት ጨርቅ በጨርቅ የተሰራ ነው። ይሄም ዲዛይን እና ስፖንጁም እንደዚሁ ባለ 6 የሆነ ስፖንጅ በጣም ወፍራም የሆነ ስፖንጅ ነው። ያው ስራችን ጽድት ያለና ጥራቱን የጠበቀ ስራ ነው። እንዲሁም እዚህ ጋር ደግሞ ስንመጣ ሜትር ከ50 አልጋ ወጣ ባለ ዲዛይን የተሰራ ስራ ነው። እዚህ ጋር እንደምትመለከቱት 2 ኮሞዲኖዎች አሉት እዚህ ጋር። እንዲሁም እዚህ ወርቃማ ቀለም በነጭ ቀለም የተቀባ ነው። ወርቃማ በነጭ አዋደን የቀባነው ቀለም ነው። እንደምትመለከቱት እዚች ጋር መስታወት አላት። እንዲሁም እዚህ ጋር ፍሬም አላት፣ ወርቃማ ፍሬም። እንዲሁም ቀለሙ እዚህ ጋር ዲዛይኑን በጠበቀ መልኩ የተሰራ ነው። ሲቀጥል ደግሞ እዚች ጋር ያው ኮሞዲኖዋ እቺ ብቻዋን የምትነሳ ኮሞዲኖ ናት። ብቻዋን መንቀሳቀስ ትችላለች ለብቻዋ። ያው አሁን ለቪዲዮ አስረናት ነው ብቻዋን መንቀሳቀስ የምትችል በቀላሉ መገጣጠም የምትችሉት ቀለል ያሉ ስራዎች ናቸው። እዚህ ጋር 2 ኮሞዲኖዎች ውስጥ ለውስጥ ኮሞዲኖዎች አሉት። በምትመለከቱት መልኩ ወርቃማ ማች እንዲያደርግ አድርገን 4 ወርቃማ ቀብተነዋል። ቅርጹን በጠበቀ መልኩ 4 ማዕዘን አድርገን ቀብተነዋል። እንደምትመለከቱት ኮሞዲኖዋ ስላይደር ኮሞዲኖ ናት። መሳቢያዎቹም ስላይደር ናቸው። ጽድት ያሉ ስራና በጣም የሚያምሩ ስራዎች ናቸው። ወርቃማ ማኔላ እዚህ ጋር ባለ 1 ማኔላ ተጠቅመናል። እንዲሁም ደግሞ እዚህ ጋር የራስጌ መስታወት አላት። እንዲሁም እዚህ ጋር እናንተ ደግሞ መብራት እንዲገጠምለት ከፈለጋችሁ ደግሞ እዚህ ጋር በምትፈልጉት መልኩ መብራት እዚህ ጋር መግጠም እንችላለን። በፈለጋችሁት ዲዛይን እና በፈለጋችሁት ከለር ቀብተን ያው የፈለጋችሁትን አይነት ስራ ሰርተን እናስረክባችኋለን ማለት ነው። ስራችን ጽድት ያለና ጥራቱን የጠበቀ ስራ ነው። ከወደዳችሁት ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮአችንን ይመልከቱ። አዳዲስ ቪዲዮ በለቀቅን ቁጥር ወደ እናንተ ይደርሳችኋል እንላለን። እዚህ ጋርም ኮሞዲኖ ተመሳሳይ ኮሞዲኖ አላት እንደምትመለከቱት። እንዲሁም እዚህ ጋር መስታወት አላት፣ ተመሳሳይ መስታወት። ሲቀጥል ደግሞ እዚች ጋር የልጆች ቁምሳጥን ናት። እቺ ደግሞ የምትመለከተው የልጆች ቁምሳጥን ስራልኝ ባለች መሰረት እህታችን ያው እንደዚህ ፏርገን የልጆች ቁምሳጥን ሰርተንላታል። እዚች ጋር ስንመጣ አንድ በር አላት። እዚህ ጋር አንድ በር አላት። እዚህ ጋርም ሌላ በር አላት። መደርደሪያ ብቻ ነው የምፈልገው ብላኛለች። መስቂያ ያስፈልገውም ብላኝ። እንዲሁም እዚች ጋር ማኔላዎቹን ደግሞ ጠቆር ያሉ ማኔላ ተጠቅመናል። እዚህ ጋር 2 መሳቢያዎች አሏት። በምትመለከቱት መልኩ 2 መሳቢያዎች አሏት።
ፏፏ ያሉ ስራዎች ናቸው። ውስጡ የተቀባ ነው እንደምትመለከቱት የተቀቡ ስራዎች ናቸው እና ዲዛይኑንም እንደዚህ በአማረ መልኩ ከዚህ ጋር ማች እንዲያደርግ አድርገን ሰርተነዋል። እና ስራችን ከወደዳችሁት ላይክ ማድረግ እንዳይረሳ፣ ሰብስክራይብ እያደረጋችሁ እንዲሁም ማዘዝ የምትፈልጉ ደግሞ 0951660006 በመደወል ያው ሊያዙን ይችላሉ። የፈለጉበት ሀገርና የፈለጉበት ቦታ ይዘንላችሁ እንመጣለን ማለት ነው። እዚች ጋር ግርጌዋ ጋር ስመጣላችሁ ደግሞ ግርጌዋም ወጣ ባለ ዲዛይን በዛው አይነት ተመሳሳይ ማች አድርገን የሰራናት ስራ ስትሆን ያው ውበቷ ያን ያክል ጎልቶ እንዳይወጣ እንግዲህ ቦታ ምቾት ስላላገኘን ያው እንደዚሁ አጨናንቀን ሰርተናታል። ያው ብቻ ከተመቻችሁ ስራችን ላይክ ማድረግ እንዳይረሳ፣ አዳዲስ ስራዎች ይደርሷችኋል። ሰብስክራይብ እያደረጋችሁን የደውል ምልክቷን መጫን እንዳይረሳ። እንወዳችኋለን። ከሚስ ፈርኒቸር ነን።